ይህን ቪዲዮ አዳምጣችሁ እናንተ ጋተውት አሰራጩት። በርካቶቻችን እስትግፋርን ባልነ ቁጥር የአላህ እዝነት ወደ ዓለማችን ወደ ቤታችን ይገባ ዘንድ ይከጀላልና ሁሌም ማህርታን አላህ የሚጠይቅ ሰው ከመቅስፈት የተጠበቀ ሰው። አንድ ወዳጄ አንድ ትልቅ ሰው ሁሌም መኪና ሲነዱ እስትግፋር ያደርጋል። አስተግፍሩላህ 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 አያቋርጡ። ተጠየቁ ለምን ይሄን እንደሚያደርጉ። እርሳቸው ምን አሉ? በሰላም ወጥቼ መመለስ ስለመፈልግ ነው። የመኪና አደጋ እንዲገጥመኝ አልፈልግም። መጠበቂያውን ደግሞ አላህ ነግሮኛል። ወማ ካነ አላሁ ሙዐዚበሁ ያንተ ጌታ እኮ አይቀጣቸው። ወሁም የስተግፊሩ እስትግፋር እያደረጉ ማህርታን እየጠየቁት አይቀጣቸው። እስትግፋር ማህርታን መጠየቅ ከበላ የምንጠበቅበት ድንኳናችን መከላከያችን። እስትግፋር ቤታችን ቁጭ ብለን አስተግፍሩላህ 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 ወአቱቡ ኢለይክ ወደ አንተ መለሳለሁ። ሐቂቃ ቁጭ ብለን ወንጀሎቻችን እንቁጠራቸው። እጅግ በጣም ብዙ ናቸው። እንቁጠራቸው። ከቤተሰብ ጋር ያለን ግንኙነት፣ ከአላህ ጋር ያለን ግንኙነት፣ ሶላት ጋር ያለን ትስስር፣ ልጆች ተርቢያ ላይ ያለን ትስስር፣ ንግዳችን ሐላል ነው እንዴት ነው? በዲን ስም እናማለን አናማም? ሐሜት አሁን የጥርሶቻችን ማስቲካ ነው።